መጀመሪያ ቴሌብር አፕ ትከፍታላችሁ። ቴሌብር አፕ ከከፈታችሁ በኋላ ቴሌብር ማትጠቀሙ ከሆነ እንዴት መክፈት እንደምትችሉ የሚያሳይ ቪዲዮ ከላይ ገብታችሁ ማየት ትችላላችሁ። ቴሌብር ከፍታችሁ ወደዚህ ቪዲዮ ተመለሱ። በመቀጠል በሲቢኢ ስለሆነ መበደር የፈለግነው ፋይናንሻል ሰርቪስ ዊዝ ሲቢኢ የሚለውን ትነካላችሁ። ከዛ ልክ ስትከፍቱት ይኸው እንደዚህ ነው የሚያሳያችሁ፣ ከዚህ በፊት ካልተጠቀማችሁ ማለት ነው። ስለዚህ አክቲቬት ታደርጋላችሁ። ካላረጋችሁ ስለዚህ አክሴፕት አድርጉና ፓስወርዳችሁን አስገቡ። ከዛ አክቲቬት ሰክሰስፉል ይላችኋል፣ ሜሴጅም ይገባላችሁ። ስለዚህ አክቲቬት ካረጋችሁ በኋላ እዚህ ጋር ብዙ እንትኖች አሉ። ይህን ብድር ከመጠየቃችሁ በፊት ማሟላት ያለባችሁ ነገሮች አሉ። አንደኛው 18 እና ከዛ በላይ መሆን አለባችሁ። ሁለተኛው አክቲቭ የሆነ የኢትዮ ቴሌኮም ሲም ካርድ ያስፈልጋችኋል። ሶስተኛው ከ3 ወርና ከዛ በላይ ቴሌብር ተጠቃሚ መሆን አለባችሁ። ስለዚህ እነዚህ ነገሮች ካሟላችሁ ብድር መውሰድ ትችላላችሁ ማለት ነው። ከዛ ከነዚህ ውስጥ እስቲ አንዱን ምረጡ። ለምሳሌ 10 ዴይስ እንደ ራስ የሚለውን ምረጡ። እስቲ አፕላይን ሞር የሚለውን ንኩት። መጀመሪያ ብዙዎቻችሁ የምትሸወዱት እዚህ ጋር ነው። 3 ማወቅ ያሉባችሁ ነገሮች አሉ። አንደኛው ፋሲሊቴሽን ፊ ነው። እሱ ቴሌብር ይህን ብድር ስላመቻቸ የሚወስደው ካት ነው። ሁለተኛው ዴይሊ ፊ ነው። እሱ ወለድ በሉት፣ የወሰዳችሁት ብር ላይ የሚጨመር ወለድ ነው፣ መክፈያ ቀን እስኪደርስ ማለት ነው። ሶስተኛው ፔናልቲ ነው። ፔናልቲ ግን መክፈል ካለባችሁ ቀን ሲያልፍ የምትቀጡት ተጨማሪ ሶስተኛ ክፍያ ነው። እነዚህ ቁጥሮች በፐርሰንት ነው የሚቀመጡት። ይኸው እንደምታዩት እዚህ ጋር ፋሲሊቴሽን ፊ 1.25፣ ፊ ዴይሊ ፊ 0.8፣ ፔናልቲ ፊ አፍተር ዱ ዴት ደግሞ 0.17% ነው ማለት ነው። ስለዚህ ይሄ ኮምፓውንድ ስለሆነ ስለዚህ እነዚህ ኢንተረስቶች እነዚህ ፐርሰንቶች ሁሉም ኮምፓውንድ የሚያደርጉ ናቸው። ከዚህ ዳር ላይ ደግሞ አቬይለብል ሊሚት መውሰድ የምትችሉት ምን ያህል ነው የሚለውን ያሳያችኋል ማለት ነው። ክሬዲት ሊሚት ከፍ ያለ ለማግኘት ያላችሁት ትራንዛክሽን የገዛችሁት ትራንስፈር ያደረጋችሁት ምናምን ይታያል ማለት ነው። ለምሳሌ እኔ አሁን አፕላይ ላድርግ፣ ከዛ እስከ 300 ድረስ መውሰድ እንደምችል ይናገራል። ከዛ 100 ብር ልውሰድ፣ ከዛ ቪው በሉት። ስለዚህ ይኸው እንደምታዩት ይናገራል ያለባችሁን። በቀኑ ከመለሳችሁ 109 ብር ትመልሳላችሁ። ማለትም የ10 ቀን ስለሆነ ከ10 ቀን በኋላ የምትከፍሉት 109 ብር ነው። ፋሲሊቴሽን ፊ 1.25፣ ዴይሊ ፊ 0.8፣ በትክክል ከከፈላችሁ 109፣ ፔናልቲው ግን 0.17 በየቀኑ ይጨምርባችኋል ማለት ነው። እዚህ ኮንፊርም ትላላችሁ፣ ፓስወርዳችሁን ታስገባላችሁ። ይኸው ሰክሰስፉል ይላችኋል። ከዛ ይሄ ብር ወደ የት ነው የሚጨመርላችሁ? ወደ ቴሌብራችሁ ነው የሚጨመረው። ይኸው አካውንቴ ላይ ተጨምሯል ማለት ነው። መልሳችሁ ለመክፈል ደግሞ እዛው ላይ ተመልሳችሁ ትገቡና ወረድ ስትሉ እዛው ብድር የወሰዳችሁበት ቦታ ላይ አፕላይ ከሚለው ወረድ ብሎ ሪፔይ የሚላለ እሱን ትነካላችሁ። ከዛ የምትከፍሉትን አማውንት ያመጣላችኋል። ፓስወርዳችንን አስገብተን ስንጨርስ ኮንፊርም ያደርግልናል፣ ሰክሰስፉል ይላል ማለት ነው። ብድራችንን መልሰናል። ያው ወዲያው ስንመልስ ዴይሊ ፊ አይቆጥርም፣ የሚቆጥረው ፋሲሊቴሽን ፊ ብቻ ነው ማለት ነው። በአዋሽ በኩል ትንሽ የተሻለ ብድር የምታገኙበት መንገድ አለ። ስክሪን ላይ ያለውን ቪዲዮ ክሊክ ብላችሁ ማየት ትችላላችሁ። እዛው እንገናኝ።